አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና፣ ኢባዳ ሁሉ ሰላም? ከኔ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? ኑሮ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዛሬ የአፕዴት ተሰርተናል። ኑ ተጋበዙልኝ። አይታይም? ይሄው አይታይም? ይሄው እዚህ ጋር እንቁላል ሰርተናል። እዚህ ጋር ዳቦ አለን። እዚህ ጋር ሻሂ አለን እና ዛሬ ቁርስ ተጋብዛችኋል እላችኋለሁ ውዶችዬ። እናንተ እንዴት ነው? ስራ እንዴት ነው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እና እንዴት እየሄዳላችሁ ነው? ብስምላ አጉርሳችኋ የላ ብስምላ ያበደ ነው። እና እንዴት ናችሁ እናንተ? የሀገር ግርግር፣ የኑሮ ውድነት እንዴት ነው ቤተሰብ? ኑሮ ጣራ ዘልቋል። በኢትዮጵያም በውጭም ይላሉ። እንዴት ነው እናንተ ጋር? እንዴት ነው ቤተሰብ? እንዴት ይዟችኋል? ብቻ ከባድ ነው። ዋና ሰላማችንን ያብዛልን። ስደተኞችንን ባለንበት ሰላማችንን ብዝት ብዝት ያደርግልን። ቤተሰቦቻችንንም አላህ ይጠብቅልን በያሉበት። እኛንም አላህ ይጠብቀን እንዳለው። እሺ ቤተሰብ፣ በተረፈ ደህና ናችሁ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። እና ሰላምታ በዛሁባችሁ። ሰላማችሁ ብዝት ብዝት ይበልልኝ። ከዛ ወደ ቁርስ እንሄዳለን። የማታየው አልተመቸኝም። እሺ ማለት እንደዚህ ካሜራውን ለማዞር ደግሞ አልችልበትም። እሺ ቤተሰብ፣ እስቲ ላይክ አድርጉኝ፣ ሰብስክራይብ ከቻላችሁ ኮፒ ሊንክ አድርጉልኝ። እሺ ውዶችዬ አበረታቱኝ። ያኔ ጠቃሚን ቪዲዮ ነው ምናምን ብዬ ሳይሆን ኢንሻአላህ ጠቃሚ ቪዲዮ ይዤበት የምመጣበት ወቅት ይኖራል በአላህ ፍቃድ። እሺ ውዶች እና ባይ፣ ደህና ዋሉልኝ፣ ደህና ዋል፣ ድር በሉልኝ። ባይ ባይ።